አዲስ አበባን በተመለከተ የልዩ ጥቅምን ጉዳይ እንዴት የቃላት ማስተካከያ ብቻ እንዲደረግበት ቃሉን ማስተካከል ያስፈልገውም ምን አይነት ትሪክ ሊሰሩ እንዳሰቡ ይሄ ማለት አሁን እነ መስፍን አርአያ በምክክር የመጣ ሐሳብ ለማስመሰል ነው እየሞከሩ ያሉት። አስቡ እንግዲህ እዚህ ላይ ነው ፕራውድሊ በኩራት የምንናገረውም ሰርተን ነው። በእውነት አንድ ሰው ያላደረገው ነገር ላይ ነው ሲያቀራራ ጥሩ ባይሆን እንጂ ባደረግከው ነገር ማድርገዋል። በቃ ተጨባጭ እውነት ነው እየተናገርን ያለ ነው። ተጠሪዎች ወይም ተመካካሪ የሚባለው ቡድን ወደ አዲስ አበባ ከመምጣታቸው አስቀድመው አዲስ አበባ እንዲመጡ ጥሪ ዝግጅት እየተደረገ ስለመሆኑ ምልመላ እየተደረገ መሆኑን በተናገርንበት ፕሮግራም ይሄንን በሰራንበት ፕሮግራም ላይ አብይ አህመድ ለመስፍን አርአያ የሚባል አንድ ወስላታ ዱርዬ ካድሬ ደግሞ አለው እዚህ አሜሪካ ነው ያለው። ይሄ ሰውዬ አሜሪካ ነው ያለው። እህቱ በህይወት አልፋ ለዛ የቀብር ስነ ስርዓት ተገኝቷል የሚባለው። አንዳንድ ሰው ኦሮ ይሄ እኮ ሰውዬ ትልቅ ሰው ነው ምናምን ሊል ይችላል። እኛ ወገኖቻችን በዚህ ስርዓት አንገታቸው በላይቭ ተደርጎ ቲክቶክ ላይቭ ላይ ገብተው የሚያርዱ አካላት ናቸው ስርዓቱ ፕሮሞት የሚያደርጋቸው። ዛሬ ደግሞ የተወሰኑ ቪዲዮዎች እናሳያቸዋለን። ትላንት ካሳየናችሁ በተጨማሪ ተሰልፈው የትኛው የአማራ ቤት ነው እያሉ መደዳውን በሳት እያነደዱ የሚፎክሩ አካላት ናቸው እነ ሽመልስ አብዲሳ። እነዚህን አሰማርተው በአዳራሽ ደግሞ መስፍን አርአያ መጥቶ አዲስ አበባን ለማስበላት ቁማር ጨዋታ እንዲመራ ያደርጉታል። እና ይህንን ተራ ዱርዬ የሚለው ቃል አይገልጸውም፣ ያንሰዋል። በታሪክ ነውረኛነቱ፣ ክፋቱ፣ ኃጢአቱ ሲዘገብ የሚኖር መቃብሩ ላይ የጊዜ ጉዳይ እንጂ እነ ስታሊን መቃብር ላይ የራሻውን ማለቴ ነው የተጻፈው ነው የሚጻፈው። ክፋታቸው ነው የሚመዘገበው። ስለዚህ ተወደደም ተጠላም መስፍን አርአያ የሚባሉ ሰው በኢትዮጵያ ሕዝብ ላይ የፈጸሙት ወንጀል ነው፣ ደባ ነው፣ የክፋትን ጥግ ነው ያየንባቸው። እኚህን ሰው በዚህ ዕድሜያቸው የኦህዴድ መጫወቻ ሁነው ገንዘብ ነው የፈለጉት፣ ስልጣን ነው የፈለጉት። ሊገባን በማይችል ሁኔታ እንደዚህ ካለ ወንበዴ ስርዓት ጋር ነው በጋራ የቆሙት። ማስረጃ ከዚህ በላይ ምን ማስረጃ ይመጣላቸዋል? መስፍን አርአያ አግተልትሎ ወደ አዲስ አበባ ያመጣቸው ድራማ ሰሪዎች ወደ አዳራሽ ከመምጣታቸው በፊት ስሙን ጠርተን መስፍን አርአያ ይሄ ካልደረሰ ሬቨር ፕሮፌሰር ይሉታል፣ ዶክተር ይሉታል፣ አይመለከተኝ ይሄ መረጃ ላንተ አብይ አህመድ ያዘጋጀው 1 2 3 4 ብለን ዘርዝረን አስቡ። እንግዲህ ያዘጋጀው ይሄንን ነው። አልደረሰኝም ካልክ ይኸው አየር ላይ ተናገርን፣ ይድረስህ። እስካሁን ካልደረሰህ ትንሽ ቀን ጠብቅ። ይሄ ወረቀት ከአብይ አህመድ ቢሮ ይወጣና አንተ እጅ ይገባል፣ ላንተ ይደርሰሃል። ሰው የምክክር ተመካካሪ የሚባለው ቡድን ግትልትል ወደ አዲስ አበባ ከመምጣቱና አዳራሽ ውስጥ ከመቀመጡ በፊት አንተ አዲስ አበባ ኑ ያልካቸው አካላት አዲስ አበባ ከመድረሳቸው አስቀድሞ ነው ያለው። አዲስ አበባ ከመድረሳቸው አስቀድሞ የአጀንዳው እንዲፈጽሙ የታዘዘው አጀንዳ ቀድሞ ደርሶናል፣ ማስረጃው አለን። አልተናገርንም፣ ይሄን በአደባባይ ይመዝገብ፣ ይሄ ታሪካዊ ቀን ነው እያልኩ ነበር የተመዛገብኩት። በዚሁ አጋጣሚ የምታስታውሱ አካላት እስኪ ይሄንን እናስታውሳለን ብላችሁ ጻፉት። የምታስታውሱ ብቻ የምታስታውሱ ይሄ ተብሏል እናስታውሳለን ብላችሁ በኮሜንት ሴሽን በኮሜንት ክፍል ላይ ጻፉ፣ ተሳትፎ አድርጉ። የምታስታውሱ ብቻ፣ የማታስታውሱ አታስታውሱም። ምንም እናስታውሳለን የምትሉ ግን ይሄንን ስንል እናስታውሳለን። በቀደም ሪማይንድ ለማድረግ ቪዲዮውን ቆርጠን አምጥተን በጣም እናመሰግናለን። እናስታውሳለን እያላችሁ ያላችሁ የምታስታውሱት አትሊስት በደንብ እየተከታተላችሁ ነው ማለት ነው። ቆርጠን አምጥተን ቪዲዮውንም ይኸውላችሁ ብለን አሁን ቅርብ ጊዜ ማሳይተናል። መስፍን አርአያ ተነግሮታል። ቀድሞ ስብሰባው ከመካሄዱ በፊት ምን ሊወሰን እንደተፈለገ አለን። መረጃው እኛ እጅ ቀድሞ ገብቷል።
መስፍናሪያ ደርሶ ከሆነ አንተ የደረሰ ኮፒ እኛ እጅ አለ። ያልደረሰ ከሆነ ደግሞ እኛ እጅ ቀድሞ ደርሷል ማለት ነው፣ ለአንተ ይደርሰሃል። ይሄንን የምታስፈጽም ከሆነ የጊዜ ጉዳይ ነው። ወጥተን ይሄንን እናጋልጥና የሰራኸውን ነውር በተመለከተ እናገራለን አላልንም? ሶ ፕራውድሊ የሰራን ያለነውን የሥራ ጥራት፣ የመረጃ ጥራት፣ የትንታኔ ጥራት፣ የፖለቲካ ሂደቶችን ማመላከት ላይ እንዲሁ ዝም ብለን የአልፎ ያጅ ፖለቲካ ተንታኝ አደለንም ነው። ፖለቲካ ዝም ብለህ አውቶፍ ብሉ ከሆነ ነገር አምጥተህ ልተነትነው አትችልም። እውቀት ደግሞ በሰው ልጆች ያስተሳሰብ አእምሮ ውስጥ ያለ ያስተሳሰብ ደረጃ ነው። እነ ብርሃኑ ነጋ ዕድሜ ልካቸውን ፖለቲካ ላይ ኖረው አሁን ይኸው ጭቃ ቡኪ ነው እኮ የፖለቲካ ጭቃ ቡኪ። መልክ ያለው ነገር መስራት የሚችል ሰው አይደለም። መጫወቻ፣ መቀለጃ፣ የክህደት የነውረኝነት ምልክት ሆኖ ነው የቀጠለው። እነ መስፍናሪያ ዕድሜ ያላስተማራቸው ዕድሜ የአካዳሚክ እውቀት በሙያቸው ችግር የለባቸውም። ሐኪም ነው የማያውቀው ወይ ፖለቲካ ውስጥ ገብቶ ማብቃት አልነበረበትም። አለበለዚያ ደግሞ አስቦበት አቅዶ መማር መመራመር ለወገን ካልበጀ በሰው ቤት ተወልዶ በሰው ቤት ካረጀ መቻወቅ የሚል በኢትዮጵያ ሚሊኒየም ጊዜ የተዘፈነ አንድ አርቲስት ማናት ፍቅር አዲስ ነቃ ጥበብ የዘፈነችው ዘፈን አለ እና ተምሯል፣ ተመራምሯል፣ ይሄን አድርጓል ከተባለ ምን ጥቅም አለው? መማሩ ለወገኑ ይሄ ነው የሚባል ቫሊዩ፣ ይሄ ነው የሚባል ዋጋ ካላመጣ ምን ትርጉም አለው? ሰው ምንድን ነው መሰረታዊ ነገር? እነዚህ አካላት ለመስፍናሪያ ቀደም ብለው ሰጥተዋል። መረጃው ባሰባሰብ ነው መሰረት አዲስ አበባን በተመለከተ የያዙት አቋም ምንድን ነው? የአንቀጽ 39 የሚባልን የያዙት አቋም ምንድን ነው? የፕሬዚደንሻልና የፕራይም ሚኒስተር ፓርላመንታሪ ነው ወይስ ፕሬዚደንሻል ነው የሚለውን ሁለቱን አማቶ መጨረሻ ላይ አብይ አህመድ ፕሬዚደንት መሆን ፈልጓል። ፕሬዚደንሻል ሲስተም የሚከተሉ ሀገራት እንደሚያደርጉት ደግሞ ፕሬዚዳንታዊ በማድረግ ወደ ውድድር ከገባ በማሱ በህዝቡ ለፕሬዚደንትነት እንደማይመረጥ አንድ ተራ ተወዳዳሪ በቀላሉ ቢት ላይ ያደርገው እንደሚችል ደግሞ ያውቃል። ስለዚህ ሁለቱንም ርዕሰ ብሔር መባሉን ይፈልገዋል ለፕሮቶኮል። ሁሉን የኔ ባይ አይደለም። ስለዚህ ፕሬዚደንሻል መሆን አለበት፣ ግን ፕሬዚደንቱ ደግሞ በፓርላማ መመረጥ አለበት የሚል ድቅል ነገር ይዞ መጥቷል። ይሄ ደግሞ ትክክል አይደለም። ፕሬዚደንት ከተባልክ ርዕሰ ብሔር ከተባልክ ርዕሰ ብሔርነትህ ወይም ፕሬዚደንትነትህ በቀጥታ የህዝብ ምርጫ መሆን አለበት የሚል ሙግት ቀርቦበታል። ይሄንን በፍጹም አይሆንም ብሎ ከሁለቱ የተዳቀለ ፕሬዚደንሻልም ግን ደግሞ በፓርላማ የሚመረጥ ደግሞ የሚል የራሱ ውትፍትፍ ይዞ መጥቷል። ይህንን ኦህዴዶች አቅደው ለተራዘመ ጊዜ ስልጣን ላይ ለመቆየት ይጠቅመናል ብለው ይዘውት የመጡ ስሌት ስለመሆኑ፣ ቋንቋን በተመለከተ አማርኛን ከዚህ ቀደም አምጥተንም አሰምተናቸዋል። እነ ሽመልስ አብዲሳ ምን ሲሉ እንደነበረ አማራውን ገለነዋል፣ አማርኛን ገለነዋል፣ ይህንን ነበር ሲሉን የነበረው እናስታውሳለን አይደለም? እንዳውም አፋርኛን፣ ሶማሌኛ ዛሬ ስላነሱት አፋርኛ፣ ሶማሌኛ፣ ትግረኛ፣ ኦሮምኛና አማርኛ የሥራ ቋንቋ ይሆናሉ የሚለውን በሀገራዊ ምክክር ኮሚሽኑ ስም ይዘውት መጥተዋል። አሁን ዛሬ ይፋ አድርገዋል። የሚገርመው ከዓመታት በፊት 2 ዓመትና ከዛ በላይ አልፎታል እኮ በሚኒስትሮች ምክር ቤት አጸድቀን አዋጅ አድርገነዋል ካሉ እኮ አሁን ምክክር ኮሚሽን ላይ ምን ሊያደርግ ነው የመጣው? እነዚህን ቋንቋዎች የሥራ ቋንቋ እናደርጋቸዋለን ያሉበት ምክንያት ሶማልኛውን፣ አፋርኛውን፣ ኦሮምኛውን ከዛ ትግረኛና አማርኛና ትግረኛን ለመግደል አፋርና ሶማሌን እንደ ማባያ ለነሱ ያዘንን መስለን አመጣናቸው። ዓላማው ግን ትግረኛውንና አማርኛውን ከመዋቅሩ ማስወጣት ነው የሚለው የሽመልስ አብዲሳን አንደበት ቀጥታ እሱ የኦሮሞ ኤሊቶችን ሰብስቦ ይሄንን ኦሪንቴሽን ሲሰጥ ይሄንን ሴራ ሲያሴር የተቀረጸ የድምፅ ማስረጃ አምጥተን እኮ አሰምተናል። ይሄንን የምክክር ኮሚሽን ብለው ይሄንን ይዘውት መጡ።
በጣም በሚገርም ሁኔታ በምክክር ኮሚሽኑ የሚባለው አደናጋሪ ስብስብ ውስጥ ኦሮሞን ወክለናል ብለው የመጡ ኃይሎች ለአማርኛ ያላቸውን የመረረ ጥላቻ፣ አጠቃላይ ምክክሩ የሚካሄደው እኮ በአማርኛ ነው። እዛ አዳራሽ ውስጥ እኮ እንደ ሰናወር ግንብ ኃጢአተኞች እኮ ነው የሚሆኑት። አማርኛ ባይኖር ኖሮ አንዱ ሌላውን እኮ አይሰማውም። መደማመጥ የሚባልም ሊኖር አይችልም። በጣም የሚገርመው ምን ያህል እንደሚጠሉን የሚነጋገሩት በእኛው ቋንቋ ነው። አማርኛ የአገሪቷ ቋንቋ መሆን የለበትም ብለው ብሔራዊ ቋንቋ መሆን የለበትም ብለው የሚከራከሩት በአማርኛ ነው። እኔ የኦሮሞ የፖለቲካ ኃይሎች የደረሱበት የጥላቻ መጠን እዚህ ምድር ላይ ማንም አንዱ ለሌላኛው እንዲህ ያለ ጥላቻ አለው ብሎ ለማሰብ ይዘገንናል። የእውነት ቤት ለቤት አልበቃቸው ብሎ በሳት ማቃጠሉ፣ ማረዱ፣ ጨፍጭፎ መግደሉ፣ ቆራርጦ በጭካኔ መግደሉ አልበቃቸው ብሎ በቲክቶክ ላይ ላይቭ አድርገው የሰውን ልጅ እንደ ከብት እያረዱ በቀጥታ ስርጭት ማሰራጨት እዛ ደረጃ ደርሰዋል። በየቤቱ ሂደው የኢንተርሃማዊ ተመልሶ መጣ፣ ኢትዮጵያ ውስጥ እኮ እየተፈጸመ ነው፣ ዓለም ይሄንን ይሄው እያልን ያለነው እኮ ቤት ለቤት እየዞሩ በእሳት እያጋዩ እያቃጠሉ እሳቱን የሚሞቁ ሆነዋል እኮ። የአማራ ቤት ነው ይሄ ይቃጠል ብለው ያነዱታል። እጅግ የሚዘገንኑ ሁኔታዎች ነው እየተፈጸሙ ያሉት። አሁን ስናይ በእውነት እጅግ ዘግናኝ ሁኔታ። ትላንት የተወሰኑ ቪዲዮዎች ስናሳይ ነበረ። ኋላ ቆይት ብለን እናመጣለን። ሶሄ የምክክር ኮሚሽን በሚል ስም የተሰባሰበ ኃይል አዲስ አበባ ራሷን በራሷ የምታስተዳድር ተጠሪነቷ ለፌዴራል መንግስት የሆነ ከተማ መሆን አለባት የሚለው የምክክር ኮሚሽኑ ሌላ ተጨማሪ ሰጀሽን ሳይኖር ወይም ሌላ አማራጭ ሳይኖር ይሄ ብቻውን የአጠቃላይ የኃይል መድረክ የሚባለው በብዙሃኑ ያለፈ ተደርጎ ይቅረብ በሚል ግፊት እየተደረገ ነው የሚለውን ዜና እንዲሆን ፈልገዋል። አሁን መጀመሪያስ የፈለጋችሁት ምን ነበረ? አዲስ አበባ የኦሮሞቱን የሚለውን ከፍ አድርገው ጎትቶ ያመጡትን ጥያቄ ወረድ ብለው የልዩ ጥቅም የሚለው የጋራ ተጠቃሚነት በሚል ይምጣና አስተዳደሩ ወሰን አልባ እንዲሆን ቃላቱ ብቻ የጋራ ተጠቃሚነት ይባልና በአዲስ አበባ ጉዳይ ላይ በመሰረቱ የሆነም አዋጅም ምክክርም ሕግም ምንም እኮ ሳያስፈልግ በውድም በግድም የፈለግነውን አድርገን ዴሞግራፊ እንቀይራለን ብለው የሚፈልጉትን እኮ አድርገዋል። 120 ሺህ አባወራ በአንድ ወር ጊዜ ውስጥ ግንጥልጥሉን አወጥተው አፈናቅለዋል እኮ። የአማራ ነው እያሉ መስጊድ አፍርሰዋል። የአማራ ነው እያሉ ቤተክርስቲያን አፍርሰዋል። ያፈናቀሉትን አማራ ነው ተመልሶ እዚህ እሱን ያከራየ፣ እነሱ ቤቱን ያፈረሱበትን ያከራየ ኃጢአተኛ ነው፣ ወንጀለኛ ነው፣ ተጠያቂ ይሆናል እያሉ እኮ ነው እና አዳነች አቤቤ አዲስ አበባን እየገዙ ያሉት። እያስተዳደሩ ልልህ አልችልም። ደጋግመን ብለነዋል። ጉንጭ ማልፋት ነው የሚሆነው። ምንድነው ነገር ቢያበዙት ባህያ አይጫንም እንደሚባለው አይነት ነገር በተደጋጋሚ አንስተነዋል። ለምን ኮሊደር ልማት አሉ፣ የወንዝ ልማት አሉ፣ የምናምን ልማት አሉ። አንተ የምታየው ወንዝ ዳር ላይ የቆለሉትን ድንጋይ ነው። ለጊዜው የሆነ ድልድይ ሰርተዋል፣ መብራት ምናምን አብርተዋል። እዛ ጋር ይሄ ወንዝ እኮ የቆሸሸ ነበር ጸዳ ትላለህ። የወንዝ መጽዳት አይደለም ችግራችን። በዛ ወንዝ መጽዳት ስበብ ኢን ቢሊየንስ እና አዳነች አቤቤ የሆነ ባለሀብት ሀብታም እየፈጠሩ ነው። በሀገሪቷ ኢኮኖሚ ላይ ትርጉም ያለው ሁኔታ ላይ አይደለም በጀት እየፈሰሰ ያለው። በማንኛውም ልማት ስም የሚያደርጉት የጠሉትን አካላት ቤቱን አፈራርሰው የትም ሜዳ መጣል ነው። የፕሮጀክታቸው ዓላማ ይሄ ነው። ይህንን ነው በዝርዝር ለማስረዳት ለማሳየት የምንችለውን ሁሉ ጥረት እያደረግን ያለ ነው። በዚህ ረገድ ያሉ ሁኔታዎችን፣ እውነቶችን ማህበረሰቡ እንዲረዳ ማድረግ ላይ ያተኮረ ነው። አድማጮች አሁንም አብራችሁን ስለሆናችሁ በድጋሚ ከልብ እናመሰግናለን። ከእኛ ጋር ይሁን ቆይታችሁ። እንቀጥል። ክልሎች የራሳቸውን ርዕሰ ከተማ የመምረጥ መብት ያላቸው መሆኑ በሕገ መንግስቱ መደንገግ አለበት የሚል ጥያቄ አንስተዋል። ክልሎች የራሳቸውን ከተማ ርዕሰ ከተማ የመምረጥ መብት
አሁን አዲስ አበባን በቀጥታ በዚህም በዛም ጫናውና ውጥረቱ ሲበዛ ከተማዎቻቸውን ራሳቸው የመምረጥ መብት ይደንገግላቸው ይላል መጥቶ። ከዛ በኋላ ኦሮሚያ ክልል አዲስ አበባ መሆን አለባት ብሎ መረጠ ብሎ ሊመጣ ማለት ነው። ለምንድን ነው ይህንን ያለው? በፌዴራል ደረጃ በኃይል ወይም በፍላጎታቸው ለማስፈጸም ትዕዛዝን የተሰጠው። በራሳቸው ፓርቲ ውስጥ መፈራቀቅ ሲፈጠር ግን መለስ አድርገው በሌላ የቃላት ጨዋታ እንለፈው ነው። እችን ደግሞ ቀድመን መረጃው ስለነበረ ቀድመን አድርሰናል ለህዝቡ። የልዩ ጥቅም ጉዳይ እንዳልናችሁ ነው። አንድ ከወር በፊት ዘርዝረን ካስረዳ ነው የተለየ ነገር የለም። ያ አሁንም ይዘው የመጡት ያንኑ ነው። አዲስ አበባና ድሬዳዋን በተመለከተ በፌዴሬሽን ምክር ቤትና በተወካዮች ምክር ቤት ውክልና ይኑራቸው የሚል ጥያቄ አቅርበዋል። የሚያስቀው እኮ ውክልና ይኑራቸው ሲሉ በአዲስ አበባ በቀደም ስታትስቲክስ አምጥተንላቸዋል። የ1999ን የህዝብና ቤት ቆጠራ መነሻ አድርገን 47 በመቶ የ99 ተቀንሶ እንኳን 47 በመቶ የአዲስ አበባ ህዝብ አማራ ነው የሚለው። ከዚያ ኦሮሞ ስንት ፐርሰንት ነው የሚለውን አንስተናል። 14 15%። ቀጥሎ ጉራጌ ነው። በየደረጃው እንደዚህ እያለ ይመጣል። ትረስትሚ አሁን አዲስ አበባ ለህዝብ ተወካዮች ምክር ቤት 10 አባላት ይኑር ቢባል 8 ኦሮሞ መሆን አለባቸው ነው የሚሉት። አዲስ አበባ ግን ምን ያህል ፐርሰንቱ አማራ? አይኸው ይሄ እኮ ነው። ቤኒሻንጉል ስትሄድ የጉሙዝ ማህበረሰብ በቁጥር ቀዳሚ ይሆናል። ቀጥሎ ያለው አማራ ነው። አማራው ግን እዛ ባለቤት አይደለም፣ ሀገር አልባ ነው። ኦሮሚያ ስትሄድ እንደዛው። የኦህዴድ ኃይሎች ጋር ዲል የምታረገው ነገር የለም። ይሄ ስብስብ በፍጥነት ተሸንፎ የኢትዮጵያ ህዝብ እፎይ ብሎ የጋራ ጥቅሙን በጋራ የሚወስንበት ሁኔታ ከማመቻቸት የዘለለ ምንም ፋይዳ የለውም። ሌላው ጉንጫ አልፋ ነው የሚሆነው። ቃል በቃል ብለናቸዋል። ይሄ እኛ ብሔር ብሔረሰቦች ህዝቦች ምናምን የሚለውን ይቀየርና የህብረ ብሔራዊት ኢትዮጵያ የሚል ይሁን የሚል የስም አጀንዳ ማማለያ ይዘው መጥተዋል። ይህንንም ከወር በፊት ገና ትንፍሽ ሳይሏት ተመካካሪዎች ሳይመጡ መረጃውን አውጥተን የነገርናችሁን አሁን ተመካካሪዎች እንደዚህ አይነት ሰጀሽን ይዘው መጡ ይላሉ። ከወር በፊት እነዚህ ሰዎች ከመምጣታቸው በፊት ኢትዮ ሰገነትን የሰማችሁ አካላት ይሄንን አጀንዳ ተመካካሪዎቹ አዲስ አበባ ሳይመጡ አሁን እኮ መጥተው ወር ቆይተው ተመካክረን ይሄንን አልን ነው የሚሉት። የተመካካሪዎቹ ሳይገቡ ግን መረጃውን እኛ ነግረናቸዋል። ከማን ነው የመጣው? ይሄ ከጨፌ። ከማን ነው የመጣው? ከኦህዴድ በአብይ አህመድ ትእዛዝና ቀጥተኛ ትእዛዝ ሰጭነት። ቀድሞ የመጣ መረጃ ስለሆነ ብዙ ላትገረሙ ትችላላችሁ። ይሄ አማርኛ፣ ኦሮምኛ፣ ትግረኛ፣ ሶማልኛ፣ አፋርኛ የፌዴራሉ ቋንቋ የስራ ቋንቋ መሆን አለባቸው ሲሉ ጥያቄው አማርኛ ብሔራዊ ቋንቋ መሆን አለበት፣ ኢትዮጵያ ብሔራዊ ቋንቋ ያስፈልጋታል የሚለውን እንዴት አማርኛ ብሔራዊ ቋንቋ ይባላል የሚል ሙግት ይዘው ነው እነ ሽመልስ አብዲሳ አማራውን ገለውም አሰድደውም ክልሎቹንም በኃይል ጨፍልቀው ቤኒሻንጉል እንደሚያደርጉት 30% በኃይል አማራውን በቀስትና በገጀራ አስጨፍጭፈው ከ400,000 በላይ አፈናቅለው እነሱ ከዚያ በኋላ 4-5 ትምህርት ቤቶች አማራውን ደም እያፈሰሱና በጅምላ እየቀበሩ ነው። የኦሮምኛ ትምህርት መስጫ ትምህርት ቤቶች በቤኒሻንጉል ሰራ ነው ያሉት። እንዲህ ያሉ የምድር ጉዶች ናቸው። ከዚያ 37% ደርሰናል። አማራውን ቁልቁል እየሰደድነው ነው። ባህር ዳር ሂደን አደናግረን ኮንቪንስ የሚሆነውን ኮንቪንስ አድርገን ይላሉ። እንዲህ ያሉ አካላት ጋር ነው ኢትዮጵያን ተጋርተን እየኖርን ያለ ነው። በጣም 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 ጥንቃቄና በለህኝነት መስራትን የሚጠይቅ ነው። በክልሎች ችግር ሲፈጠር አስገዳጅ ሁኔታ ሲኖር ያለ ክልሎች ፈቃድ የፌዴራሉ ጣልቃ እንዲገባ የሚያስችል ሕግ ምናምን የሚል ነገር አንስተዋል። በዚሁ አጋጣሚ በዓለም አቀፍ ሕግ ድንጋጌ መሰረት አብይ አህመድ የዘር ፍጅት በኢትዮጵያ ውስጥ እየፈጸመ ነው፣ የኦህዴድ ኃይል እየፈጸመ ነው። ይሄን ለመከላከል ኤርትራ ፈቃድ መጠየቅ አይጠበቅባትም። ይሄን ለመከላከል ሱዳን፣ ሌሎችም ኬንያ፣ አጎራባች ሀገራት ፍቃድ መጠየቅ አይጠበቅባቸውም። የማንንም ፍቃድ ሳይጠይቁ የአብይ አህመድን ፍቃድ ሳይጠይቁ ገብተው የዘር ፍጅቱን መከላከል ይችላሉ። ልክ እንደዚሁ ሁሉ
ገለልተኛና የፌዴራል በትክክል መንግስት የጋራ መንግስት ቢኖር በክልሎች ምንድነው አስገዳጅ ሁኔታ ማለት የሚለው ተዘርዝሮ በሕግ ይቀመጣል። ምክንያቱም አስገዳጅ ሁኔታ ነው እያለ እየዘለለ በየክልሉ እየገባ የፈለገውን ማድረግ ይፈልጋል ኦህዴድ። በተለይ አሁን ኦህዴድ የሚባል ኃይል በክልሎች ጣልቃ እንዲገባና ክልሎችም በፈለገው መንገድ እንዲያቦካ እድል የሚሰጠው ነው። ይህን ነው አንቀበልም እየተባለ ያለው ጎበዝ፣ ይህን ነው አንሰማም እየተባለ ያለው። ምን ይፈልጋሉ? በዚሁ አጋጣሚ በፈለጉበት መንገድ በፈለጉበት ጊዜ ቀንና ሁኔታ ሩጠው ጣልቃ የሚገቡበት ነገር እንዲመቻችልን የሚል ነው። ኮንዲሽንስ መቀመጥ ነበረ የሚፈልጉት። ሀገር ቢኖረን ኖሮ የስቴቶች ላይ ለምሳሌ አገሪቷን ሊያፈርስ የሚችል ሁኔታ ቢያጋጥም፣ ለምሳሌ ለመገንጠል ለማፍረስ እንቅስቃሴ ቢያደርጉ፣ ከሌላ ሀገራት ጋር በመተባበር በኢትዮጵያ ብሔራዊ ጥቅም ላይ ጉዳት የሚያመጣ እንቅስቃሴ ቢያደርጉ፣ ክልሎቹ በሚያስተዳድሯቸው የቀጠናዎች የዘር ፍጅት ቢፈጸም፣ የፌዴራሉ አካል የአገሪቷን ለመጠበቅ የሚያስችለው እርምጃ ሊወስድ ይችላል ተብሎ ሊታመን ይችላል። አሁን ግን ይሄ የፌዴራል የሚባለው የኦህዴድ ኃይል የኦህዴድን ፍላጎት በሁሉም ክልሎች ላይ ለማስፈጸም ለምሳሌ ትግራይ ምስለኔ ማስቀመጥ ይፈልጋሉ። የኦሮሞ ምስለኔ የኦሮሞ የፖለቲካ ኃይሎች ኤጀንት ተቀምጦ የትግራይን ሕዝብ በእነሱ ፍላጎት የሚቃኝና የሚያስገብር ምን ማለት ነው? ይሄ የትግራይን የተፈጥሮ ሀብት ሙልጭ አድርገው ዘርፈው ሲያበቁ ለኤመሬት ወርቅ መላክ ይፈልጋሉ። ስለዚህ አውዳሚ ጦርነትም አድርገውም ቢሆን ትግራይን ከተቆጣጠሩ በኋላ በትግራይ የሚገኝ የወርቅ ምርት ኤመሬት በፈለገችበት ጊዜ እንድታፍሰው ማድረግ ይፈልጋሉ። ከዚያ ቀጠና የሚንቀሳቀስ ማንኛውም ኃይል 4 ኪሎ ላለው የኦሮሞ የፖለቲካ ኃይሎች ፈተና እንዳይሆን ይፈልጋሉ። ስለዚህ አብይ ቀድሞ እንዳለው አሁን ከትግራይ ስጋት የለብንም፣ በሻሻ አድርገናታል፣ የፖለቲካም የኢኮኖሚም የስበት ማዕከል አይደለችም ካሁን በኋላ ካለ በኋላ ነው ፈስፍሰው ሰሜን ሸዋ ድረስ ያራወጡት። ይሄ መታወቅ አለበት። ስለዚህ የኦህዴድ ኃይል እንዲሸነፍ መስራት አማራጭ የሌለው ጉዳይ ነው የሚለውን ማንሳት ያስፈልጋል።